ወይዘሮ ብርቄ ለምን ኦርኬስትራውትን ይዞ አንደኛውትን ቤት ትራስ ገጋ መጥቶ አይጨፍሩ? ወገኛ ትራስ ሲኖር እኮ ነው ራስ ገና ድርገም ይባላል። ምንም አያስቅም። ገና አንድ ሳምንት ቤት ኪራይ አለፈ ብለው በሬ ላይ መጥተው ገሾ ወቀጡ። ዝም አልኩኝ። እንደገና ቃል ሊፈጁት ነው። አምሳ ሳንቲም ወዛደር አሸክሞ ገብቶ በአይሱዙ እንደጫነ ሰው እቃዬን ስትል አታፍርም? ቅራቅንቧ ምንም ዕቃ ስለሌለኝ ነዋ። ልጆት በጠራራ ጣይ ቤቴ መሀል ላይ ቁጭ ብሎ ሊዘርፍ ሲል እጅ ከፍንጅ ያዝኩት። ማ የኔ አንድ ፍሬ ልጅ? አዎ ይርሱ አያደርገው። ይኸው ልጄ እንዳይል ከሰከስ ሳማ ላይ አንደባልዬ በርበሬ አጥኜ በፒንሳ ቆንጥጬ ነው ያሳደግኩት። አንድ ፍሬ እንዴ ቀሰረመና ጥቁርና ነጭ በነበረ ጊዜ የተፈጠረውን ልጅ ነው አንድ ፍሬ የሚሉት። አንተ ሳለህ አይደለም እንደ ቀይ ዋይር ሲከፈል አሳት አጥምደ ነበር ዳይኖሰር። አንተ ጋር ወይዘሮ ብርቄ ቤቶት እኮ በነፃ ማያዋጣም ቤቶት። እሺ እንዴ ከአይጥና ከበረሮ ጋር ደባል አገራይተው ቤቴ ሲሉት ይታምሩ። ታዲያ ከበረሮ ጋር ደባል ቢሆን ምን ችግር አለ? ምንም ችግር የለው። ይኸው አሁን ወደ ቁም ነገሩ ዘው ብለን ስንገባ በአንድ ሳምንት ውስጥ የቤት ክራይን ካልከፈል ይኸው ቅራቅንቦህን ሰብስቤ ላይ ከምሬ በተሻለ ብር ለተሻለ ሰው ነው ቤቴን ማከራየው። እኔም በዚህ ሳምንት ውስጥ ያለብኝን የቤት ክራይ አፍንጫው ላይ ወርውሬ ባነሰ ብር የተሻለ ቤት እከራያለሁ። እናያለን። እሺ ስም እስከዚያ ይቆየኝ። እስከዚያው ይቆየኝ። ያ ስም የአባቴን ሳትጠይቀኝ ይሄ እስከዚያው ያንተ ብቻ ስም ነው? ረዘመ ተንቦራቀቀ እንጂ። የትውልድ ዘመን 88 ከክርስቶስ ልደት በፊት ነው በኋላ? እሺ ስራ? ገጣሚ። የተወለድከው በአጋጣሚ። እሺ የትውልድ ስፍራ ስም? ደብረ ማርቆስ። የትውልድ ስፍራ ያባት ስም ይባላል እንዴ? ካላወቅኩም ነው የሚባለው። አትገኝትራት በለ። ቆይ ተው ቆይ። አሰፋ ቀብር አስፈጻሚ። አንተ አደጋ ቢደርስብህም ስለማትተርፍ እኔ ልሙላለህ። እሺ 4 ጉርድ ፎቶግራፍ ይዘሃል? አንዱ ፓስፖርት ሳይዝ፣ 3ቱ ፖስተር ሳይዝ። ፖስተር ሳይዝ ደግሞ ምን ያደርጋል? ወንጀል ሰርተህ ከጠፋህ ግድግዳ ላይ የምንለጥፈው ነው። ሁለት ጆሮ አልገባም እኮ። እስከ ነገ ይገባል እንጠብቀው። አሁን ይሄ ጆሮ ብቻ አይደለም። ይኸውልህ ማጅራትህ ራሱ ተደርቦ ገብቷል። ጥሩ ከባዶ ይሻላል። ጥሩ ማለት ሆልድ ኦን ገባኝ። እሷ ነች አይደል ያመጣች? ማን ነች? ሚስቴ ነች። ውሽሟን አይደለም ውሽሟን። አልጋውን ያስኩባችሁ ልልቀቅላችሁ? ያወቁኝ አልመሰለኝም። ከዚህ በላይ ለካ ክፍለ ሀገር ሄጃለሁ አለችው። እኔ ከሰው ለመሸሸግ ነው የገባሁት። ካላጣው ቤት እዚህ ቤት ልትሸሸግ? እኔን የቤቱን አባወራ ከሚስቱ ሐሜትና አሉባልታ መሸሸግ ያልቻለ ቤት ውስጥ አንተ ልትሸሸግ? ገባኝ። ሰምተሃል ማለት ነው። ምኑን? በመንገድ ስራ ምክንያት ቤቴ እንደሚፈርስ። አሁን በአንተ ቤት የመንግስት አስፋልት ላይ ነው ያለው። ውጣ! ምንም የማውቀው ነገር የለም። ከአሜሪካን ነው የመጣሁት። ፕሊዝ። አሜሪካ? ና ቁጭ በል። easy. Right.
አሜሪካን ያልከኝ? አውዬ ግቢው እንዳይሆን ማለት አሜሪካን ግቢ ነው። ኖ አይ ሚን ከዛው ከአሜሪካን ከሀገሩ ማለት ነው። ታዲያ ለምንድን ነው ጣል የማታደርገው? ምን እንግሊዝኛ? ኦኬ ካን ዩ ስፒክ እንግሊሽ? አሜሪካ እንዴት ነች? ሺስ ፋይን። ኦባማስ? ደህና ነው። ታገሪያው ሌላ እንዴ ምንድነው ቱግቱግ እንዴ? አሁን ይሄ ምኑ ሴት ይመስላል? ምንድነው አንቺ እንደው ምኑ ሴት ይመስላል? ፈትሽ መሰሪያ ይዛል አላስከም ግባ ምንድነው አንቺ እንደው ቱግቱግ የቅናት አስመሰለብህ። አሁን ረዲያ እንዴት ያምራል ደግሞ። ምን ልታደርጊው ፈለግሽ ደግሞ? ስንቶ መጣ የት? መጸዳጃ ቤት ገብቼ። ምን መጸዳጃ ቤት? ቤቴ አዲም መኖሪያ ቤቴ እጅና ዋይዛ አባዬ ወላ መሻገሪያው ሌላ አባዬ መጸዳጃ ቤት ሄዳ ነው እንጂ እንዳው በቃ እንት ቤት መጸዳጃ ሄዳ ነው። ፈታሿ መጸዳጃ ሄዳ ነው። አሉትም አሉ ሁሉም አሉ እኮ ችግር የለውም። ለነገሩ ግን እንትን መጸዳጃ ስለሆነች ነው እንጂ ያው በባህላችን እንትን ወንዶች ትንሽ አሁን መምጣው እየመጣች ነውና የሚያስቸኩል ነው። ያስቸኩላል። በቃ እንግዲህ መጸዳጃ ቤት ሆና ነው። እኔ ደግሞ በቃ ምን ላርግ እኔ ምን ላርግ ጌታዬ? በአሁኑ ሰዓት አስፈላጊውን በሚያስፈልጉ ቦታዎችን ተቆጣጥረናል። እነሱ ያሉበትን ቦታም አውቀነዋል። ከነ ህይወታቸው ለመያዝ ነው ጥረት በማድረግ ላይ ያለ ነው። የእርሶን ትእዛዝ ጠብቃለሁ ጌታዬ። ጥሩ። ተጨማሪ የሰው ኃይል ይላክላችሁ? አረ ጌታዬ በፍጹም አያስፈልግም። እኛው በቂ ነን። ደግሞ ለነዚህ ምንም አይነት ኃይል ተጨማሪ ኃይል አይፈልግም። እኛው በቂ ነን። ብንችል ከነ ህይወታቸው ለመያዝ ነው ዋናኛው ጥረታችን። ደግሞ ከነ ህይወታቸው እንደምንይዛቸው ነው። መፈናፈኛ ሳጥተናል። መላወሻ የለም። አየር እንኳን እንዲያገኙ እድል አንሰጣቸውም። ኖ ብዙ የሚያወጡት ነገር ስላለ አየር አትከልክሏቸው። አየር ስጧቸው። ያገኙ አየር እንዴ? እሺ ርሶታሉ ጌታ። ትንሽ እንሰጣለን አየር። ምንም ችግር የለም። ትንሽ አየር እንሰጣለን። በቁጥጥር ትንሽ ሰከንድ ነው የቀረን። ሁሉንም ከነ ህይወታቸው እንደምትይዟቸው ተማመናለሁ ጌታዬ። እንዴታ እንዴ! እኛ እኮ የእርሶ ትእዛዝ ካለ ከዚህ የበለጠ ብዙ ነገር ፈጽመን የለ እንዴ? ምንም ችግር የለም። እያንዳንዷን እጇን ጠምዝዤና ቀፍድጄ እርሶ ዘንድ ነው የማመጣው። ምንም ችግር የለም ጌታዬ። ያንዳንዷን አሁን ምንም ተያዙ እንዴ? አይ ያዙን እያራዙ ጌታዬ። ታዲያስ ሰላም ነህ? እንዴት ነህ? ደህና። ታዲያስ አለን። ያ ነገር እኮ ደረሰ። ከዚህ በፊት የነገርኩህ ምን ፈተናው ደረሰ። ወሳኝ ፈተና፣ ለህይወቴ ደግሞ ወሳኝ ፈተና ስለሆነ እኔ ትንሽ ሊከብደኝ እንደሚችል ጠርጥሬያለሁ። እና በቃ ያው ከዚህ በፊት ቃል ገብተልኝ ነበረ። ኦኬ እንደፈተነልህ? አዎ ፈተነልሃለሁ ብለህ ስለነበረ ፈተናው ነገ ስለሆነ ያው ሞክርልኛ። ፈተነልህ? ምንም ችግር የለውም። ግን ያው እንደነገርኩህ ያስፈልገኛል። ኧረ እኔ ጨምራለሁ። እኔ በየጊዜው ጨምራለሁ። ዛሬ ያው ለታክሲ የሚሆን 50 ብር አዘጋጅቻለሁ። 50 ብር አላነሰም? ጥያቄው እኮ ብዙ አይደለም። ገብቶኛል። ግድ የለም ችግር የለም። በቃ ነገ ጠዋት ነው ፈተናው? አዎ ለአንድ ጥያቄ 1 ብር አነሰ። 50 ጥያቄ ነው። ያንሳል። ነገሮች ጨምራለህ። ስማ ጥሩ ውጤት ካመጣልኝማ ጨምራለሁ። በቃ ገብቼ አንተ ቦታ ላይ ተቀምጬ እንዳንተ ሆኜ መስራት ነው። አዎ ምንም ችግር የለውም። እገባለሁ። በቃ 5 ደቂቃ በ5 ደቂቃማ ጨርሰህ ትወጣ። እንዴት በ5 ደቂቃ ጨርሰህ ስትወጣ አስተማሪ ሊጠራጠር ይችላል። ልክ ተማሪዎች አብዛኛው ተማሪ ከጨረሰ በኋላ እንደከበደ ሰው ምናምን ነገር ሰርተህ ልክ አብዛኛው ተማሪ ከወጣ በኋላ እያሰብክ እንዲመስለው። ኦኬ በቃ ጠዋት ነው ፈተናው። እሺ በቃ አይዞህ ምንም ችግር ጨርሼት እንደምታመጣ ነው። ጨርሼት ከመቶ ስንት ታመጣለህ? ስማ ጨርሼት ወጣ ግን ቀሪው ወዲያው ነው። ከመቶ ስንት ታመጣልኛለህ? እኔ ከመቶ በላይ ላመጣልኝ። ኧረ
100 አታምጣ። አስተማሪ ሊጠረጠር ስለሚችል 80 ይበቃኛል። 80 ኦኬ። ከ80 እስከ 85 በቃ በቂ ነው። 100 ካመጣማ አስተማሪው ሊጠረጠር ስለሚችል ጨርሼ እንደወጣሁ ግን ገንዘብ ሰጠኝ። እኔ በር ላይ ነው የምጠብቀው። በቃ አንተ በተለይ ተቀምጬ ልክ እንዳንተ ሆኜ ነው መሰለኝ። ታንኪዩ። ኦኬ በቃ ቻው። ኦኬ ይጨመራል። ከከፈልክ ይሰጣል ገንዘብ። ማንኛውም ሰው ከከፈለ ይሰጠዋል። ክፈል። አንተ እዚህ ክፍል ነህ እንዴ? እዚህ ክፍል ነህ? ኧረ አዎ። አልመሰልከኝም። ገብርኤልን ትሸር እዚህ ክፍል ነኝ። እዚህ ነኝ እኮ አብዛኛው። እዚህ ክፍል ከሆንክ ይሄ አጠገብ ያለው ልጅ ማለት ነው። የቱ? ይሄ አጠገብ ያለው ይሄ አጠገብ ያለው ማለት ነው። ዙር እስቲ ዙር። ይሄ ነው? አዎ እሱ ኤልሳ